በዛሬው ቪዲዮ የምናየው ስለ CSS ዩኒት እና ስለ ሪስፖንሲቭ ዌብ ዲዛይን ነው። ስለ CSS ዩኒት ማለት አንድን HTML ኤሌመንት ሴሌክት አድርገን CSS ስታይል ሳይዝ ስንሰጠው፣ ዊድዝ ስንሰጠው፣ ቦርደር ስንሰጠው ሳይዙን እንዴት ነው በምንድን ነው የምንለካው ነው። ልክ ለዲስታንስን ስንለካ ሜትር፣ ኪሎ ሜትር ምናምን እንደምንለው CSSም የተለያዩ አይነት ዩኒቶች አሉ። ከነዚህ መካከል አንደኛው ፒክሰል ነው። ከዛ በፊት አንድ ኤሌመንት እዚህ ጋር እንጨምር። ለምሳሌ በአንድ ዲቪዥን ውስጥ ፓራግራፍ ቢኖረን ሪስፖንሲቭ ዲዛይን የሚል ቴክስት አለው። ዘን እዚህ ጋር እስኪ ስታይል እንጻፍና ፒ ሴሌክተር ዘን ፎንት ሳይዝ ሌትስ ሴይ 20 ፒክሰል ዘን እንደዚህ ሳይዛችን ይጨምራል። እንደዚህ 50 ፒክሰል ካደረኩት ሳይዙ እንደዚህ ይጨምርልኛል ማለት ነው። ቴክስትን ወደ ሴንተር እንውሰደውና ስለዚህ አሁን የዚህንን ቴክስት ሳይዙን ማሳነስ ወይም ትልቅ ማድረግ ስንፈልግ ዩኒት ያስፈልገናል። CSS ዩኒት አብሶሊት እና ሪላቲቭ ተብሎ ይከፈላል። አብሶሊት ወይም ፊክስድ የምንላቸው አንደኛው ፒክሰል ነው። ፒክሰል ከየትኛውም ጋር ሪላቲቭ አይደለም። ሪላቲቭ የምንላቸው ወይ ከፓረንታቸው ጋራ ወይም ደግሞ ከቪው ፖርት ጋራ ሪላቲቭ ወይም ከሩት ኤሌመንት ጋራ ተያያዥነት ያላቸው ፓረንታቸው ሳይዙ ሲጨምር አብሮ የሚጨምር ወይም የሚቀንስ እነሱን ሪላቲቭ እንላቸዋለን። ይሄኛውን ፊክስድ የምንለው ግን አንድ ያስቀመጥነው ትንሽ ዲቫይስ ላይም ትልቅ ዲቫይስ ላይም እንደዛው ነው ሆኖ የሚቀጥለው። የሆነ ነገር ስለጨመረ ስለቀነሰ የሚንቀሳቀሰው ነገር የለም ማለት ነው። ከነዚህ መካከል አንደኛው እንደነገርኳችሁ ፒክሰል ነው። ሁለተኛው ኢንች፣ አንድ ኢንች ልንል እንችላለን። አንድ ኢንች ማለት ወደ 96 ፒክሰል ማለት ነው። ሌላው ሴንቲሜትር ልንል እንችላለን። ኮመን ላይ አንጠቀማቸውም እንጂ አንድ ሴንቲሜትር ማለት ወደ 37.8 አካባቢ ፒክሰል ማለት ነው። ወይም ደግሞ 10 ሚሊሜትር ልንል እንችላለን። 1 ሴንቲሜትር ማለት ወደ 10 ሚሊሜትር ማለት ነው። ስለዚህ የ10 ሚሊሜትር ማለት እና 1 ሴንቲሜትር ማለት ተመሳሳይ ነው። የሴንቲሜትር ደግሞ 1/96 1/96ኛ ኢንች ወይም 1 ፒክሰል ልንል እንችላለን። ስለዚህ ይህንን ጀስት 20 ፒክሰል አድርገን እንያዘውና ወይም 50 ፒክሰል አድርገን እንያዘውና ወደ ሪላቲቭ ዩኒት ስንሄድ ደግሞ እዚህ ጋር የምንገልጸው ሳይዝ ከሆነ ወይ ከፓረንቱ ጋር ወይ ከሩቱ ጋር ወይም ደግሞ ከዊንዶው ሳይዝ አጠቃላይ ከዚህ ብራውዘራችን ላይ ከምናየው ዊንዶው ሳይዝ ሪላቲቭ የሆነ ነገር ከዚህ አንዱ ለምሳሌ ምንድነው RAM 50 RAM። አሁን እዚህ ጋር እንደምታዩት በጣም ትልቅ ቴክስት ነው የሆነው። ለምን? ስንት ፒክሰል ማለት ነው ይሄ? ይሄንን ኢንስፔክት እናድርገውና ስንት ፒክሰል እንደሆነ ነው። እዚህ ጋር እንደምናየው 800 ፒክሰል ይላል። ከየት መጣ? ስለዚህ እቺ RAM የሚለው ሪላቲቭ ዩኒት ነው። ከምንድነው ሪላቲቭ የሚሆነው? ከሩት ኤሌመንት። የኛ HTML ዶክመንት ሩት ኤሌመንት ማለት HTML ነው እዚህ ጋር። ስለዚህ HTML ባይ ዲፎልት ፎንት ሳይዙ ስንት ነው? 16 ፒክሰል። ያ ማለት እዚህ ጋር ጀስት የሆነ ጽሁፍ ብንጽፍ ራንደምሊ ምንድነው የሚሆነው? 16 ፒክሰል ነው የሚሆነው ማለት ነው። ስለዚህ ከሩት ኤሌመንቱ ሪላቲቭ ከሆነ አንድ RAM ማለት 16 ፒክሰል ነው ማለት ነው። አንድ RAM ማለት 16 ፒክሰል ነው። ሁለት RAM ማለት 32 ፒክሰል ያለ ነው ማለት ነው። ወይም ደግሞ 0.5 RAM ማለት የ16 ግማሽ 8 ፒክሰል ያለ ነው ማለት ነው። ስለዚህ እዚህ ጋር ይሄንን ሁለት RAM ብንለው HTML በዲፎልት 16 ስላለው ስላልቀየር ነው ሁለት ጊዜ 16 32 ፒክሰል ነው ማለት ነው የዚህ ፎንት ሳይዝ። ነገር ግን HTML-ን ብንቀይረው አብሮ ይቀየራል። ለምሳሌ HTML ፎንት ሳይዝ ዘን 20 ፒክሰል ብናደርገው ይህም አብሮ ይጨምራል። እንዳያችሁት ለምሳሌ በጣም እንዲታወቀን 40 ባደርገው ያችሁ በጣም ይጨምራል። ለምን? ይሄ ፎንት ሳይዝ ከሩት ኤሌመንቱ ሪላቲቭ ነው ካልን ሩት ኤሌመንቱ ደግሞ 40 ፒክሰል ካለው 2 ሲባዛ በ40 ይሄ 80 ፒክሰል ነው ማለት ነው። ይህንን ወደ 10 ብቀይረው የዚህኛው ፎንት ሳይዝ ወደ 20 ይቀየራል ማለት ነው። በተመሳሳይ ይችን ወደ R ላጥፋትና AM ብቻ ቢሆንስ እንደዚህ አሁን እንደምታዩት ተመሳሳይ ነው። ከRAM ባደርገውም AM ባደርገው ምንም ልዩነት የለውም። አንድ አይነት ነው። አርን ሳጠፋትም አንድ አይነት ነው። ለምንድን ነው RAM እንደነገርኳችሁ ሪላቲቭ ቱ ሩት ኤሌመንት ነው የምንገልጸው። AM ግን ሪላቲቭ ቱ ፓረንት
ኤሌመንት ነው። እዚች የፓራግራፍ ፓረንት ማን ነው? ዲቭ ነው። ስለዚህ ዲቭ ከሆነ የፓራግራፍ ፓረንት የዲቭ ፎንት ሳይዝ ስንት ነው? እኛ ስፔሲፊካሊ ለዲቭ ፎንት ሳይዝ ስላልሰጠነው ኢንሄሪት የሚያደርገው ከኤችቲኤምኤል ከሩት ኤሌመንቱ ነው። ስለዚህ በተመሳሳይ 16 ፒክሰል ይኖረዋል ማለት ነው። ነገር ግን ለዲቭ እኛ እዚህ ጋር ክላስ እንስጠውና ክላስ ሌትስ ሴይ ታይትል ዘን እዚህ ጋር ሲኤስኤስ እንጻፍ ዶት ታይትል ፎንት ሳይዝ 10 ፒክሰል ወይም ደግሞ 20 ፒክሰል ብናደርገው አያችሁ እዚህ ጋር ጨመረ። ለምንድን ነው? እቺ ታይትል ማለት የፓረንቱ የዲቭ ኤሌመንት ነው። ፎንት ሳይዙ የዲቭ ስንት ነው ብለናል? 20 ፒክሰል። ሶ የፓራግራፉ ኤሌመንት ፎንት ሳይዙ 2am ስላልነው 2 ሲባዛ በ20 ማለት ነው። አሁን ፓረንቱ ስላለ የፓረንቱን ነው የሚወስደው እንጂ የሩት ኤሌመንቱን አይወስድም። ነገር ግን እቺን አር ብናደርጋት የዚህንን አይወስድም። የዚህን የሩት ኤሌመንቱን ነው የሚወስደው። ሴቭ ስናደርገው እንደምታዩት ይቀንሳል ማለት ነው። በዚህ ሰዓት አሁን 10 ሲባዛ በ2 ይሄ 20 ፒክሰል ነው። አርን አጥፍተን 2am ካልነው ግን ይሄኛው 40 ፒክሰል ነው። 2 ሲባዛ በ20 ማለት ነው። እነዚህ ምንድናቸው? ሪላቲቭ ከምንላቸው ናቸው። ram እና em። ሌላው ሪላቲቭ ከምንላቸው ውስጥ የምንጠቅሳቸው vh እና vw አሉ። ወይም ደግሞ የምናየው ስክሪኑ ዊንዶው እንለዋለን ወይም ይህንን ዊንዶው ቪው ፖርት እንለዋለን። ቪው ፖርት። ስለዚህ የዚህ ቪው ፖርት ሆሪዞንታል ከዚህ ወደዚህ ሌፍት ቱ ራይት እንለዋለን። ዊድዝ ቶፕ ቱ ቦተም ደግሞ ሃይት እንለዋለን። ስለዚህ ሃይቱን ቪው ፖርት ሃይት ወይም ቪኤች ብለን እንገልጸዋለን። ለምሳሌ የዚህንን ፎንት ሳይዝ ከኤም ይልቅ 10 ቪው ፖርት ዊድዝ እንደዚህ ብንሰጠው በጣም ተለቅ ያለ ሳይዝ ይኖረናል። ይህ ማለት ከዚህ እስከዚህ ያለውን የዊንዶውን የቪው ፖርቱን 10% እያልነው ነው። አንድ ቪደብሊው ካል የዊንዶው 1% እያልነው ነው። የቪው ፖርቱ 1%። የኛውን 5 ካል ነው 5% እያልን ነው። 100 ካል 100%። በጣም ትልቅ። ያ ማለት ከዚህ እስከዚህ የዊንዶው የቪው ፖርቱ ዊድዝ 100 ፒክሰል ከሆነ 100ንም ማለት ነው። 1000 ፒክሰል ከሆነ 1000ንም ፒክሰል እያልነው ነው ማለት ነው። ቪው ፖርት ሃይትም ተመሳሳይ ነው። ለምሳሌ 10 ቪኤች ካልኩት ከዚህ እስከዚህ ያለው በትክክል የሚታየን ቪው ፖርት ሃይት 1000 ፒክሰል ከሆነ የ1000 10% እያልነው ነው ማለት ነው። አንድ ብቻ ካልነው 1% እያልነው ነው። 100 ካልን 100% እያልነው ነው። ሌላው ምንድነው? ራሱ ፐርሰንት ለምሳሌ 10% ካልኩኝ ሳይዙን እንየው። እዚህ ጋር በጣም አይታየንም ሁሉ እዚህ ጋር በጣም የማይታይ ትንሽዬ ሳይዝ ያለው ቴክስት ነው የሚኖረን ማለት ነው። ለምንድን ነው? ይሄ ፐርሰንት ከፓረንቱ አንጻር ነው ሪሌት የሚደረገው ከፓረንቱ ነው። አሁን የዚህ ፓራግራፍ ፓረንት ማን ነው? ዲቭ ነው። ዲቭ ደግሞ ሲኤስኤሳችንን ሴሌክት ያደረግነው በታይትል ክላስ ነው። ስለዚህ እዚህ ጋር ፎንት ሳይዝ 20 ፒክሰል ስለሚል የፓራግራፉን ፎንት ሳይዝ 10% ስንል የ20 ፒክሰል 10% እያወራን ነው። ስለዚህ አሁን ለምሳሌ የኛውን 10 ፒክሰል እንዲሆን ከፈለግን የኛው 100 ማድረግ አለብን ማለት ነው። 100 ፒክሰል ነው ዘን የ100 ፒክሰል 10% እንደዚህ ይችን ያህል ነው የሚታየን ማለት ነው። ለምሳሌ ይሄኛውን ደግሞ ወደ ነበረበት ለምሳሌ የኛውን 20 ፒክሰል እንቀይረውና ይሄንን 100% ብናደርገው ይሄ ቴክስት ስንት ይኖረዋል ማለት ነው? 20 ፒክሰል ይኖረዋል ማለት ነው። ስለዚህ ፐርሰንትም ልክ እንደ ኤኤም ሁሉ ከፓረንቱ ነው ሪላቲቭ የሚሆነው ሪሌት የምናደርገው ልክ ፓረንቱ ሲጨምር ይጨምራል፣ ሲቀንስ ይቀንሳል እንደማለት ነው። ስለዚህ ቤተር የሚሆነው ግን ከሩት ኤሌመንቱ ጋር ያለውን መጠቀም አርኤም መጠቀም ጥሩ ይሆናል ማለት ነው። ለምን ዩዘር እንደፈለገ የብሮዘሩን ፎንት ሳይዝ ከሩት ኤሌመንት እንደፈለገ እንዲቀያየር ስለሚጠቅመው ማለት ነው። ሶ ይህ በእንዲህ እንዳለው ነው። ግን እነዚህ ሪላቲቭ ዩኒቶችን ተጠቅመን ሪስፖንሲቭ ማድረግ እንችላለን። ከዛም ውጭ ሚዲያ ኩዌሪ ተጠቅመን ይህንን ሪስፖንሲቭ ማድረግ እንችላለን። ይህን ቴክስት ምን ማለት ነው? ሪስፖንሲቭ ማድረግ ማለት እንደየዲቫይሱ የተለያየ አይነት ፎንት ሳይዝ እንዲኖረን። ለምሳሌ ሁሉም ፊክስድ ከሆነ የሚጠቀመው ይሄ ለምሳሌ 50 ፒክሰል ወይም ደግሞ 40 ፒክሰል የሚጠቀም ከሆነ እዚህ ጋር እንደምታዩት 40 ፒክሰል አለኝ። ዘን ይህንን ኢንስፔክት ባደርገው
ሳይዙ ትንሽም ቢሆን ትልቅም ቢሆን የሚቀንሰው የሚጨምረው ነገር የለም። የሚጨምረው የሚቀንሰው ነገር የለም። ነገር ግን እዚህ ጋር 10 ቪውፖርት ዊድዝ ባስቀምጥ ኢኒሻሊ እንደዚህ ነው። ነገር ግን ኢንስፔክት እናድርገውና ሳይዙ ሲቀንስ አብሮ ይቀንሳል፣ ጽሁፉም አብሮ ይቀንሳል። ለምን? ከዚህ ከቪውፖርት ዊድዝ ጋር ነው ሪሌት እንዲያደርግ ያደረግነው። ሲጨምር ይጨምራል፣ ሲቀንስ ይቀንሳል። በጣም ሪስፖንሲቭ ይሆናል። በሞባይል በታብሌት በዴስክቶፕ ብንጠቀመው እንደየዲቫይስ መጠኑ አብሮ እየቀነሰው ወይም እየጨመረ የሚሄድ ይሆናል ማለት ነው። እና ይሄ ፍሉድ ሆነ እንለዋለን። በጣም እንደ ውሃ የፈሰሰ አካሄድ ነው። ሲቀንስ ሲጨምር ምንም የሚረብሽ ነገር የለውም። ከዚህም በተጨማሪ ግን ፒክሰልን ብንጠቀም ለምሳሌ እዚህ ጋር ጀስት 20 ፒክሰል እየተጠቀምን እያለን ሚዲያ ኩዌሪን በመጠቀም እንደየዲቫይሱ የተለያየ አይነት እይታ እንዲኖረው ማድረግ እንችላለን። እነዚህ ለማድረግ ለምሳሌ አት ሚዲያ ዘን ሞባይል ፈርስት እና ዴስክቶፕ ፈርስት የሚባል አፕሮች አሉ። ሁለት ናቸው። ሞባይል ፈርስት ማለት ለሞባይል እንዲሆን አድርገን እንሰራውና ከዛ ለታብሌት ለዴስክቶፕ ሲሆን እያልን ሞዲፋይ እናደርገዋለን። ዴስክቶፕ ፈርስት ማለት ደግሞ መጀመሪያ ዴስክቶፕ እንዲሆን አድርገን እንሰራውና ከዛ እየቀነሰ ለሞባይልም እንዲሆን ማድረግ ማለት ነው። ስለዚህ አሁን ከሞባይል ፈርስት ልነሳና ያ ማለት ኢኒሻሊ የጻፍኩት ይሄ ለሞባይል ነው ተብሎ ይታሰባል ማለት ነው። ከዛ ደግሞ ሳይዙ እየጨመረ ቢሄድስ ለምሳሌ ሚኒመም ዊድዝ ሌትስ ሴይ 481 ፒክሰል ቢሆን እዚህ ጋር ምን መሆን አለበት እንበለው ፎንት ሳይዝ 40 ፒክሰል እንዲሆን ፈለግን። የማን ፎንት ሳይዝ? የፓራግራፍ ፎንት ሳይዝ 40 ፒክሰል እንዲሆን ይሄን ራሱን ኮፒ እናድርገውና ሚኒዲስ ከሌትስ ሴይ 769 የምንፈልገውን እነዚህም ብሬክ ፖይንት እንላቸዋለን። እኛ የምንፈልገውን ብሬክ ፖይንት ልናስቀምጥ እንችላለን። እዚህ ጋር ሲደርስ ደግሞ 60 ፒክሰል እንዲሆን ብንፈልግ ዘን እዚህ ጋር ሲደርስ ሌትስ ሴይ ከ1024 25 ፒክሰል በኋላ ደግሞ 80 ፒክሰል ቢሆን ወይም ደግሞ 70 ፒክሰል እንዲሆን ብንፈልግ አሁን ስክሪናችንን ጀስት ኢንስፔክት እናድርገውና እዚህ ጋር ስንቀንሰው ለሞባይል ይሆናል። እዚህ ጋር እንደሚታያችሁ ቁጥሩ የዳይሜንሽኑ እየጨመረ ነው የሚሄደው። ሲጨምረው ይጨምራል፣ ሲቀንሰው ይቀንሳል። ዲቫይሱ በጨመረ ቁጥር አብሮ ፎንት ሳይዙም እየጨመረ ይሄዳል። የሰጠሁት ግን ፊክስድ ፒክሰል ነው። ይህንን ለማወቅ አሁን እዚህ ጋር ሌትስ ሴይ 480 ባስቀምጠው ይሄ ነው። ግን ከ481 ጀምሮ ስላልኩት 481 ሳደርገው ሳይዙ ይጨምራል። 768 ባደርገው ባለበት ነው የሚቀጥለው፣ ግን 69 ላይ ሳደርገው ይጨምራል። 1024 ላይ ባደርገው በዚሁ ነው የሚቀጥለው። ነገር ግን 1025 ላይ ሳደርገው ደግሞ ሳይዙ ይጨምራል። ይህንን ለማወቅ የሆነ ከለር መስጠት እንችላለን፣ እየቀየረ መሆኑን ለማወቅ ያክል ይህንን ከለር ሴይ ግሪን፣ እዚህ ጋር ደግሞ ከለር ብሉ፣ እዚህ ጋር ደግሞ ከለር ብራውን ሊሆን ይችላል። ስለዚህ አሁን ኢንስፔክት ብናደርግ አሁን ጀስት ትልቅ ስክሪን ላይ ዴስክቶፕ ላይ ሲሆን እንደዚህ በብሮና ትልቅ ፎንት ሳይዝ፣ ትንሽ ስንቀንሰው ደግሞ እዚህ ጋር በሰማያዊና አነስ ባለ ፎንት ሳይዝ፣ እዚህ ጋር ስንቀንሰው ደግሞ በአረንጓዴና አሁንም ሪላቲቭሊ ያነሰ ፎንት ሳይዝ፣ እዚህ ጋር ስናደርገው ደግሞ ኖርማሊ ጥቁር ከለር እና ለሞባይል እንዲሆን ሆኖ ሳይዙ ዲስፕሌይ ይሆንልናል ማለት ነው። ስለዚህ እነዚህ ሚዲያ ኩዌሪ የምንለው ሲንታክሱ እዚህ ጋር እንደምታዩት አት ሚዲያ እንልና ከሞባይል ፈርስት አፕሮች የምንጠቀም ከሆነ ሚኒዲዝን ብለን እየጨመርን እንሄዳለን። ዴስክቶፕ ፈርስት የምንጠቀም ደግሞ ከሆነ ማክስ ዊድዝ የሚለውን እንጠቀማለን። እዚህ ጋር አሁንም እኛ የምንጠቀመው ለስክሪን ነው። ፕሪንት ምናምን ከፈለንግ ደግሞ ሚዲያዎችን እዚህ ጋር ልንጽፍ እንችላለን። አሁን እኛ እየተጠቀምነው ያለ ብንጽፈውም ባንጽፈውም ለሁሉም እየተጠቀምነው ኦል ለሚለው እየተጠቀምነው ነው ማለት ነው። እና እነዚህ ሚዲያ ኩዌሪዎች ለቴክስት ብቻ አይደለም የምንጠቀመው፣ ለተለያዩ የኤችቲኤምኤል ሌአውቶች እንጠቀመዋለን። ለምሳሌ አንድ ሳምፕል የሆነ ካርድ ብንወስድ እዚህ ጋር አንድ ዲቭ ቢኖረን እና በውስጡ ደግሞ ካርዶች
ካርዶችን የሚይዝልን ሌላ ዲፕ ቢኖረን ለምሳሌ 6 ካርድ አለን ብለን ብናስብ እዚህ ጋር 1 2 3 4 5 6 እነዚህ ካርዶች አሉን ብለን ብናስብ ኢኒሻሊ እንደምታያቸው በጣም ደቃቅ ጽሁፎች ናቸው እዚህ ጋር ያሉት። ስለዚህ ኮንቴነር ክላስ አለን፣ ካርድ ክላስ አለን። እስኪ እናስተካክላቸው። እዚህ ጋር እንመጣና ዶት ኮንቴነር ዲስፕሌይ ግሪድ ዲስፕሌይ እንጠቀም። በግሪድ እና ፍሌክስ ሌአውት በሌላ ቪዲዮ መጣበታለሁ። ዘን ግሪድ ቴምፕሌት ኮለመንስ ሌትስ ሴይ አንድ ፍራክሽን የፍራክሽንም እንዳጠቃላይ ከአቬሌብል ከሆነው ስፔስ ውስጥ አንድ እጁን እንደማለት ነው። ባጭሩ ሙሉ አንድ ፍራክሽን እያልነው ነው። ዘን እችን ጻፋትና ፎንት ሳይዙን ለምሳሌ 10 ቪውፖርት ዊድዝ እናስቀምጥለትና እዚህ ጋር እንደምታዩት ፎንት ሳይዙን ጨምረነዋል። ከለር ሰየለው ያ ዘን የካርዱን እንጻፈውና ዶት ካርድ ባክግራውንድ ከለር ሜቢ ብራውን ያ አሁን የተያያዙ ናቸው። የሆነ ጋፕ እንስጣቸውና ጋፕ አክቹአሊ ጋፑን እዚህ ጋር ነው መስጠት የሚኖርብን። ጋፕ በመካከላቸው የሚኖረው ጋፕ 2 ቪውፖርት ዊድዝ ቢሆን ሜቢ ቴክስት አላይመንት ሴንተር ማድረግ ከፈለግን ሴንተር እናደርጋለን። ዘንድ ደግሞ ቨርቲካሊ ከፈለግነው ደግሞ ኮንተንቱን አላይን ኮንተንት ሴንተር። ስለዚህ አሁን የሚዲያ ኩዌሪ ጥቅም ምንድነው? ይሄኛው ካርድ አሁን እንደዚህ በትልቁም ቢሆን ፉል ነው የሚታየኝ። ኢንስፔክት ሳደርገውም ተመሳሳይ ነገር ነው የሚሆነው። ሰውን ኢንስፔክት አድርጌዋለሁ። ስለዚህ እዚህ ጋር እንደምታዩት ተመሳሳይ ሳይዝ ነው ያለው። ዲቫይሱ ትልቅ ሆነም ትንሽ ሆነም ተመሳሳይ ዲስፕሌይ ነው ያለው። ስለዚህ ሚዲያ ኩዌሪ ለምን ይጠቅመኛል? ለሞባይል እንደዚህ ዲስፕሌይ ቢሆን፣ ለታብሌት ደግሞ ሜቢ በአንድ ሮ 2 ካርዶች፣ ለዴስክቶፕ ሲሆን ደግሞ 3 ካርዶች በአንድ ሮ እንዲሆን ልፈልግ ይችላለሁ ማለት ነው። ስለዚህ እንደዚህ ለማድረግ ምንድነው ማደርገው? እዚህ ጋር ሚዲያ ብዬ ከጻፍኩት ጋር ሄድና ለምሳሌ የዲቫይሱ ዊድዝ ከሚኒመም 481 ፒክሰል እና በላይ ሲሆን ኮንቴነራችንን ወስደውና ኮንቴነር ዘን ግሪድ ኮለመኑን አንድ ብቻ ነበር በአንድ ሮ አንድ ኤፍአር ነበር ያልነው። አሁን ግን 1 ኤፍአር እንደግመዋለን 1 ኤፍአር። ስለዚህ 2 ዩኒቶች 2 ካርዶች ይሞሉልናል ዊድዙን ማለት ነው። ስለዚህ አሁን እንደዚህ ማስቀመጥ እንችላለን ማለት ነው። አሁን ይሄን ኢንስፔክት ብናደርገው እዚህ ጋር እንደምታዩት ሳይዙ ሲቀንስ ወደ 1 ይመጣል፣ ሳይዙን ስንጨምረው ወደ 2 ይመጣል። ነገር ግን በጣም ብንጨምረው እንደዚህ ብናደርገው አሁንም 2 እንደሆነ ነው የሚቀጥለው። በጣም ስክሪኑ ትልቅ ሲሆን በአንድ ሮ 3 ካርዶች መምጣት ቢችሉ ችግር የለውም፣ ምክንያቱም ሃንድል ማድረግ ይችላል ያንን ማለት ነው። ስለዚህ ምን እናደርጋለን? እዚህም ጋር እንመጣና እችን ኮንቴነር የምትለዋን ሳይዙ ከ769 እና በላይ ሲሆንም እዚህ ጋር ኮንቴነሩ 1 ኤፍአር እንደዚህ መሆን ይችላል ማለት ነው። ስለዚህ 3 መሆን ይችላል። ሳይዙ በጣም ትልቅ ሲሆን ለምሳሌ አያችሁት እዚህ ጋር 3 ነው። በጣም ስንቀንሰው ወደ ታብሌት ስንሄድ 2 ይሆናል። በጣም ስንቀንሰው ደግሞ አሁንም ለሞባይል ሲሆን 1 ይሆናል ማለት ነው። ግን የመጨረሻ ትልቅ ሲሆን ደግሞ ሁሉም 6ቱም በአንድ ሮ ብቻ ዲስፕሌይ እንዲሆኑም ልንፈልግ እንችላለን። ያኔ ምንድነው የምናደርገው? እዚች ጋር እንመጣና ኮንቴነሯን ሳይዙ ለምሳሌ ከሚኒመም 1025 ፒክሰል በላይ ሲሆን ይቺ ምን ትሆን? ይሄን 6 ጊዜ 1 ኤፍአር 1 ኤፍአር 1 ኤፍአር። ስለዚህ ስለ ግሪድ እና ፍሌክስ ሌአውት እመጣበታለሁ በሌላ ቪዲዮ። 1 2 3 4 5 6 አድርገን ማስቀመጥ እንችላለን። ወይም ደግሞ 6 ጊዜ ከምንጽፍ ሪፒት የሚል ፋንክሽን ተጠቅመን ሪፒት ዘን 6 ጊዜ 1 ፍራክሽን እንደዚህ ማስቀመጥ እንችልና ማክሲማይዝ ታደርገው። አያችሁት? አሁን እዚህ ጋር 6ቱንም በአንድ ሮ አስቀመጠልኝ። ማን? ሚዲያ ኩዌሪ። ፒክሰል የሚለው ፊክስድ ሲኤስኤስ ዩኒት ቢሆንም ግን ሚዲያ ኩዌሪን ተጠቅመን እኛ ፊክስድ እንዳይሆን ማድረግ እንችላለን። አሁን ይሄንን እንደዚህ ስናደርገው እንደምታዩት ወደ 2 ይቀየራል። ወደ 3 ወደ 2 ዘን ወደ 1 ስንጨምረው 1 2 እዚህ ጋር ሙሉውን 6ቱንም ካርድ ዲስፕሌይ ያደርግልናል ማለት ነው። ሐሳብና አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። ባይ ባይ።